ወዳጃችን እዚህኛ ጋርም ሆነ በአብዛኛው የዓለማችን ክፍል የቤት ውስጥ ስራን ተፍተፍ እያሉ ሲከውኑ መዋል ለሴቶች የተተወ ስራ ነው ቢባል ከእውነታው ብዙ የራቀ አይሆንም። በእርግጥ አሁን ይህ ነገር በመቀየር ሂደት ላይ ያለ ቢሆንምና የሴቶችን ድካምና ልፋት ወንዶችም ሊጋሩ ይገባል የሚሉ እንቅስቃሴዎች እየተበራከቱ ለውጦችም እየመጡ መሆኑ ሀቅ ነው። ታዲያ በሩቅ ምስራቋ ሀገረ ጃፓን የሚገኙ ወንዶች ሴቶችን በማገዝ ረገድ ወደር የማይገኝላቸው ግድ የለሾች እንደሆኑ እንደ ፈረንጆቹ አቆጣጠር በ2014 ዓ.ም የተደረገ አንድ ጥናት ያሳያል። ከዕለት ውሏቸው ውስጥ ጃፓናውያን ሴቶች 5 ሰዓታትን የቤት ውስጥ ስራዎችን ጉድ እያሉ በመስራት ሲያሳልፉ፣ በአንጻሩ ወንዶቹ ደግሞ ግፋ ቢል 1 ሰዓት ብቻ ነው እንዲህ ያሉ ስራዎችን በመስራት የሚያሳልፉት። እንደ ጥናቱ ውጤት እንዲህ ያለው አግባብ ያልሆነ ጉዳይ ያሳሰባቸውና ሊቀየር ይገባዋል ያሉ የሶስት የጃፓን ግዛት አስተዳዳሪዎች ታዲያ ከሰሞኑ አንድ ያልተለመደ ድርጊት እየከወኑ የካሜራ አይን ውስጥ ገብተዋል። ሴቶች በቤት ውስጥ ስራ ምን ያክል እንደሚደክሙ በተግባር ሞክረን መማር አለብን ያሉት ሚያዛኪ ያማጉቺና ሳጋ የተባሉ ግዛቶች አስተዳዳሪዎች ናቸው። የ7 ወር ጨቅላ በሆዷ ከያዘች ነፍሰ ጡር ሴት ጋር የሚያስተካክላቸውን 7 ኪሎ ግራም የሚመዝን ክብደት በሆዳቸው ተሸክመው የቤት ውስጥ ስራዎችን ለመከወን ተፍተፍ ሲሉ ያዋሉት። ወንዶች በቤት ውስጥ ስራ ሴቶችን አግዙ የሚል መልእክት ለማስተላለፍ የውሸት አርግዘው ደረጃዎችን እየወጡና እየወረዱ እቤት እያጸዳዱና ሌሎችም ሴቶች በዕለት ተዕለት ህይወት እንቅስቃሴ ውስጥ የሚከውኗቸውን ስራዎች በመስራት ሲውተረተሩም ቆይተዋል። ሰው ሰራሹን እርግዝና በሆዳቸው ያዘሉት አስተዳዳሪዎቹ ጎንበስ ቀና ብሎ ዕቃ ማንሳት አልሆን ብሏቸው ሲንደፋደፉ ላብዘፍቋቸው ቁና ሲተነፍሱ የተቀዱትን ቪዲዮ አስተዳዳሪው ነፍሰ ጡር ሴት ናቸው የሚል መልእክት አስፍረውበትም ነው ለዓለም ያጋሩት። በቪዲዮ ምስሉ መጨረሻ ላይ አንደኛው አስተዳዳሪ እርግዝናቸው በወሊድ ተጠናቆ ህፃን ታቅፈውም ታይተዋል። ከነፍሰ ጡርነት ቆይታቸው በኋላ እንህሳ እንዴት ነበር ተብለው ተጠይቀው ሚያዛኪ የተባለች ግዛት አስተዳዳሪው አቶ ሹንጂ ኮኖ ትከሻና ጀርባን ውልቅ የሚያደርግ ሆኖ አግኝቼዋለሁ ሲሉ፣ የሶስት ልጆች አባት የሆኑት ያማጉቺ የተባለች ከተማ አስተዳዳሪው አቶ ጹጉማ ሳሙራኦካ ደግሞ እስከዛሬ አልተረዳሁም ነበር። ባለቤቴ ለወራት በምን አይነት ሁኔታ ውስጥ እንደምታልፍ አሁን ነው በደንብ የተገለጠልኝ። ከፍተኛ ምስጋናና ክብር ይገባታል ብለዋል። ወዳጃችን እናማ ጃፓናውያኑ አስተዳዳሪዎች ዜጎቻቸውን ለማሳወቅ ሲሉ የውሸት አርግዘው የሴቶችን ድካም በተግባር ሞክረው ማየታቸው እይታቸውን እንዲቀይሩ አድርጓቸዋል። ታዲያ የዕለት ተዕለት የቤት ውስጥ ስራዎችን ለተቀማጭ ሰማይ ቅርቡ ነው እንዲሉ እንዲሁ በሩቅ ሲያዩዋቸው ቀላል ቢመስሉም ክብደታቸው በሚሰራቸው ሰው ጫንቃ ላይ ነውና በእርግዝና ወራትም ሆነ በሌሎች ጊዜያት ነጋ ጠባ ጎንበስ ቀና እያሉ የቤት ውስጥ ስራዎችን የሚሰሩትን ሴቶች የማገዙና ነገሮችን ተጋግዞ የመስራቱን ባህል ልናዳብር ይገባል የሚል መልእክታችንን እኛም እነሆ ብለናል።